ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ የእኔ ቤተሰቦች ደህና ናቸው ወይ? አላችሁ? እኔ አለሁኝ እግዚአብሔር ይመስገን። ዛሬም ተመልሻለሁ እና ይህ ትናንትና እንጀራ ጋግራችሁ ብሉ ብዬ ሼር አድርኩላችሁን። እንጀራ ነው ወይስ ይሄ ኩብዝ ነው? ምንድን ነው? አይን የለውም ያላችሁ ማለት ነው። እኔ እኮ ያልኩት የጤፍ እንጀራ ነው ብያለሁ እንዴ ነው? የዱቄት እኮ ነው ያልኩት። እና ደግሞ ከዚህ በላይ አይን ከየት ያምጣ? አይን አለው እኮ። የትኛው አይን ነው የፈለጋችሁት? የጤፍ አይደለም እኮ ማሮቼ፣ የዱቄት እኮ ነው። ከዚህ በላይ አይን ከየት ያምጣ? ይሄንን ራሱ ፈጣሪን ፈርቶ ነው። ከየት ያምጣ? አይ ለማንኛውም ነገር አትብሉ እና እንጀራ ብሉ እና ውዶቼ። አይን አለው እሺ። ምናልባት እኔ እና ለማንኛውም ግን እንደዚህ አይደረግም። አይን አለው። ምናልባት እኔ ስሰራ ስቀርጽ ብዙም አላሳየኋቸውም ይሆናል እና ደግሞ ትንሽዬ ሳህን ላይ ነበር ያቀረብኩትና ለዛ ነው ብዙም አይን የሌለ ያልታያችሁ እና አይን አለው እሺ ውዶቼ። አሰራሩን ከፈለጋችሁ ኮመንት ላይ ተውልኝ እነግራችኋለሁ። እና ዛሬ ቡና አይደለም በለክላሳ ነው እላችኋለሁ። እንብላ ለማንኛውም እና ውዶቼ ረስቼ ነው። ሰብስክራይብ አድርጉ እሺ፣ ቤቱን ላይክ አድርጉ፣ ኮመንት ጻፉ፣ አሪፍ ኮመንት እላችኋለሁ። በነገራችን ላይ ራሱ ነው ወጡም እንጀራውም ወጥ ብዙ ሰርቼ ፍሪጅ አስቀምጣለሁ። ከዛ ስፈልግ ነው አውጥቼ የማሞቀው እና እንደዛ እላችኋለሁ። ለማንኛውም እኔ እየበላሁ ብዙ ማውራት አልችልም። ደህና ሁኑ። አሰራሩን የምትፈልጉ ኮመንት ላይ እና አበረታቱም። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼርም አልጠላም፣ ሼር አድርጉ፣ ችግር የለም። አይከፋም፣ አይጎዳውም እና ሁለት ቻናል አላችሁ። እስቲ በሁለቱም ሰብ አድርጉኝ እስቲ። ሰብስክራይቤ ይኸው 300 እንኳን መግባት አቃታት። እኔ ዛሬ ሄጄ አንድ 10 ሰው ደምሬ አስሩም ከመለሱልኝ ነገ 15 አድርጎ ነው የሚወስደው እና እስቲ አበረታቱኝ፣ ችግር የለም። ለማንኛውም ግን ወሬ አላበዛባችሁም። ደህና ሁኑ። Yes? Okay. እና ውዶቼ ይሄንን ይመስላል አይኑ። ደህና ሁኑ።
ላይክ አድርጉ።